ሆናችሁ ሰው ሞቷል ሰው ሊያድን ሰው ሊያከብር አልሰማንም እንዳትሉት አይ መጽሐፍ ነው እንደው ለከባ ተመስገን ተመስገን። ምን ተገኝቶ ነው ተመስገን የምትለው? አጋፋሪ ምን ተገኝቶ ነው ተመስገን የምትለው? ምን ተገዝቶ ተገኝቶ ምን ተገኝ አሁን ተመስገን አልክ እኮ አሁን አይደል ስትቀመጥ? ደስ ብሎኝ ነው ደስ ብሎኝ። እንዴ አጋፊ ደሞዝ ወጣላት ነኝ ብቻ ሳምንት ሆነን እንደ ደሞዝ ከወሰድን እኛ ከሰጡ ምን ጨነቀን? አጋፊ አቤት ዶሮ ብታለም ጥሬዋን አሉ። ከዚህ ሐሳብ መቼም አትርቅም። ታዲያ ምን ሆነ ነው ደስ አለኝ ተመስገን ምን አምትለው? ደሞዝ አይደለም እኔ ደስ ያለኝ ትልቅ ሰው ስለተከበረ ነው። ትልቅ ሰው ይኸው ሰርተስ ታበላሹ አጋፋሪ። ይኸው ሰርተስ ከበከበ ስትነደው ይወል እንግዲህ የሰው ትልቅ የለውም አላልከኝም? የሰው ትልቅ የለውም ሁሉም እኩል ነው አላልከኝም? አጋፊ እንዴ አሁን እኔ እናንተ እኩል ነን? እኩል ነን ወይ? አይደለም አጋፊ ትንሽ ቆረዘም ትላለህ። የምን ቁመት እድሜም ቆሷል እኮ በቃ በዚህ በሁለቱ በእድሜና በቁመት ብቻ ነው ሰው እኩል የሚሆነው። ሌላ ምን አለ አጋፊ? ሁለታችንም 30 ጠብቀን ሄደን ፔሮል ላይ ፈርመን ነው ደሞዝ ምን ወስደው። እኔ ነኝ በሽተኛው ካንተ ጋር ማወራው ረዲያ ራስ አይደለ እንዴ አጋፋሪ? እዚህ የሚመጣው ሁሉ እኩል ነው አልከኝ። ራስ እኮ ነው ያልከኝ አይደል እንዴ? አዎ እንደሱ ነው ያልኩት። እዚህ የሚመጣው ሁሉ እኩል ነው ያልኩት። ሞተው ስለሚመጡ እኩል ናቸው፣ ልዩነት የላቸውም። ሞት ሁሉን እኩል ያደርጋል ብያለሁ። በስራማ ተገናኝተን እሺ ምንድነው ያስደሰተ? ምንድነው ምን አስደስቶ ነው ንገረኝ፣ እኔም ልደሰት። ደስ ያለኝ ነገር ትልቅ ሰው ተከበረ፣ ተሸለመ። ጌትነትን አታውቀውም እንዴ? ወደ ጌቾ ፋኖሱ ጌቾ ማይከበር ጌቾ ያልተከበረ ማለት ይከበር ነው። ጌቾ ያልተከበረ ማን ይከበር? አጋፊ የዚህን መስሪያ ቤት ሰራተኛ በሙሉ ደሞዝ እጁ ላይ አይደል እንደ አጋፊ አዳሜን አሰልፎ አይደል እንደ እየቆጠረ የሚሰጣቸው። ጌቾ ያልተከበረ ማን ይከበር? ባይሆን ምን ትጠላለህ በለኝ። ደሞዝ ሲደርስ ደርሶ ሻይ የሚያምረው ነገር እኛ ተሰልፈን እዛ ተደርድረን ምን እንደምንመስለው አላውቅም። ልክ ሲያየን ሻይ አምሯል፣ ቢሮውን ቆለፍ ሻይ ጠጥቼ ልምጣ የሚለው ነገር እሷን ብቻ ቢያስተካክልልኝ ከጌቾ ሌላ ትልቅ ሰው ከየት ይምጣ? አጋፊ ጥንቅሽ አፈርሶ ውጣ
ውጣ። የት ልውጣ? አጋፍ መጥቷል እንዴ? ከዚህ አስተሳሰብ ውጣ ነው የምልህ። እንዴ ፋይናንሱ ትለኛለህ እንዴ? እንየው ነው ያልኩህ። እንየዋሽ ምን አብረን እንድናየው ፈልገህ ነው? እንየው ካልክ እንየው፣ እንሂድ እንየው። አውቃለሁ እኮ ጌትነት እንየው እንዴ። ታዲያ እንደሱ አትለኝም እንዴ? አንድ ላይ ጌትነት እንየው ብትለኝ እኮ ይገባኝ። አንተና ነጣጥለህ ጌትነት ስትለኝ እኮ እኔ ፋይናንስ ሄድኩኝ እኮ። በላይ አትለኝም እንዴ? በላይ ዘለቀ እንዴ? እምቢ በላይ የወንዶች ቁና እንኳን ለነጭ ገመድ ለሺ ጠመንጃም አይደነብር። እምቢ አታውቀውም እንደ አጋፍዬ አይተኸዋል እንዴ? እኔ እኮ በወሬ ነው የምሰማው። ቲቪ ላይ ታይቷል እኮ በቲቪ አይቼዋለሁ። ቴሌቪዥን ነው። አቤት ሰው ሁሉ ሲያወራ ነው የምሰማው። ቲቪ ውበትን ፍለጋም አለ። ውበትን ፍለጋ እቺ ነች ያንተ በሽታ። እውቀትን ፍለጋ አያለማንበብ አለማየት ውበትን ፍለጋ ፊልም ነው አጋፊ። ፊልም የጌትነት ነው ፊልም እኮ ነው። ጌትነት ራሱ የሚሰራበት ፊልም እንደውም መጀመሪያ ቲያትር ነበር አሉ። በኋላ ፊልም ሆኖ ራሱ ይሰራበታል እኮ። ይሄ እውቀትን ፍለጋ አጋፊ። ሰውዬ ግን ፍለጋ ይወዳል በል። አንተ ትጠላለህ ወይ? ማንም አይፈልጋል እንዴ? በህይወት ያለ ሁሉ እኮ መፈለጉ አይቀርም። አንተ ፈልገህ መስሎኝ የመጣኸው እዚህ እንጀራ ፈልገህ አይደል እንዴ የመጣኸው? እሱማ አጋፊ ታደስ ብቻ አከበሩት፣ ሸለሙት ነው የምልህ። እሰይ ምን ሸለሙት አጋፊ? ፍቅር ነው። ፍቅር ዋቴ ነው አጋፊ። ዋቴ ምንድን ነው የህዝብ ፍቅር ምናምን? የት ያጣውን የህዝብ ፍቅር ነው? ስንት ዓመት ሙሉ ፍቅር ሰጠነው አይደል እንዴ? የት ያጣውን ፍቅር ነው? ፍቅር አይደለም ልብ ያለው ምን ያደርጋል በለኝ። ልብ ያለው ገች ነው ወንድሜ ነው እንጂ ፍቅር የት ያጣውን ፍቅር ነው? አርገዋል፣ እንደሱም ተደርጓል። ሸልመውታል። አውቀን አጋፊ። አዎ ሸልመውታል። ስንት ሰጡት? ምን አገባ? መለከታል። አጋፊዬ ደግሞ ምን አለ ብትነግረኝና እኔ ብደሰት። ካኪስ አታውጣው እጅ አልነጥቀው። ንገረኝ ደስ ይበለኝ። ወጥቼ ጌትነት ነው ተሸለመ ብዬንም ላውራ እስቲ በእናትህ ደስ ይበለኝ። ንገረኝ እስቲ ምን ነው ትነግረኝ አጋፊ? በቃ ተው 5,000 ቁም ነገር ሆኖ ነው አከበሩት ደሳሌ ምናምን የምትለው? 5,000 ብር እኮ የኔ 2 ወር ደሞዜ እኮ ነው። አሁን ፋይናንሱ ጌች ጋር ሄጄ እኮ የ2 ወር ደሞዜ ለጌትነት ነው አዞርለት ብለው እኮ በቂ እኮ ነው 5,000 ተሰጠው። ኧረ ደስ አይልም። አልሰማኸኝም? 5 ሚሊዮን አቢሲኒያ ባንክ 5 ሚሊዮን ብር። መኪናም ሸልሞታል። ሀበሻ ቢራ መኪና፣ ቆንጆ መኪና ሸለሙ። 5 ሚሊዮን ገንዘቡን ብቻ ነው እንዴ የሚሰማኝ? መኪናም ሸልመውታል። ጥንቅሽ እንዴት ትሆን እንግዲህ? ጥንቅሽ ምን ነው? ገርማል አጋፊ። እንዴ ሰው ያያል ማለት ነው። ጊዜ ጠብቆ ሰው ውለታ ይከፍላል ማለት ነው። መልካም ከሰራ እኔ ምንድነው ሁሌ የምልህ፣ አንተ ጸጥ ብለህ ብቻ ስራህን ስራ። የሚያያያል ንጹህ ሆነ ከልብህ ስራ እልህ የለ እንዴ? አጋፊ ደግሞ በሰራ ባልሰራ ማን ያያል? እዚህ የሚገባ የሚወጣ አስክሬን ነው። ምን አስክሬን አይሰማ አይለማ። የሚያያይሃላ እንዴ? የሚያያይሃል። ባዶ የመጣሁኝ። ከየት ነው ባዶ የምትመጣው?
አይደለም ርዕስ እኮ ነው፣ ግጥም እኮ ነው። አሃ የግጥም ርዕስ ነው እንዴ? ባዶዬን መጣሁኝ ይላል። እስቲ አንብብልኝ እስቲ አጋፊ። ሥጋዬና ነፍሴ በእኔ ያመፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት እማውቀውን ሁሉ ቃሌን ለማሰማት እንድቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቱን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛ ሌሊት ሰባተኛው ሰማይ ሰባተኛ ችሎት እንደ ወንጀለኛ ቀረብኩኝ ተግዜር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨመደው ይዘውኝ ተዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደ እኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተሰየመ ትዕግስቱን እያጣ ቁጣው እየጋመ ለ7 ዓመታት ከ7 ደቂቃ አስተዋለኝና ከጎኔ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ሥጋዬን ከጎኔ ተገትሮ አየሁት። በሆዴ ደንግጬ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዱ አናዶኝ መለመላ ግንዱን መቆሙ ሰቅጥጦኝ ሥጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልል ስል እርቃኗን ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ ርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ሥጋዬ በቀኝ ነፍሴ እኔ መሃል ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር። ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አረገና አንገቱን አቅንቶ ችሎቱን ቃኘና ያን የሰማይ ዶሴ እያገላበጠ ጉዳዩም በዝርዝር አብራርቶ ገለጠ። ነፍስና ሥጋዬ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ በመሃል ሆኜ የበደልኳቸውን 7 በጋና 7 ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት። የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ ምትለውን ልስማህ ንገረኛ፣ ታምናለህ አታምንም አለኝ በአማርኛ። ምኑን ነው ጌታዬ አልኩት በእግዚአብሔርኛ። እግዚአብሔር ያለ ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይንከተከት ጀመር ተደሞ እንደገና። 7 በጋና 7 ሙሉ ክረምት ሲነበብ የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው። ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናኤል ዘለለ፣ ቤልዜቡል ቧረቀ። ሥጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን አንድ ጊዜ ቤልዜቡልን አንዴ ሚካኤልን አንደዜ እግዚአብሔርን አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናግጠን 7 ጊዜ 70 ዓመታት ቆይተን በሰባተኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደው እንባቸውም ደርቆ ሰባተኛው ችሎት ጸጥ አለ ባንድ አፍታ። ሥጋዬ ውስጥ ያለው ልቤ ልቡ መታ፣ ነፍሴ ተደበቀች ነፍሴ ውስጥ ገብታ፣ እኔም ውስጥ ዝም አለ የውስጤ ዝምታ። እግዚአብሔር እንደገና ካባውን ደረበ፣ ጨበጠ በትሩን፣ አጠለቀ ዘውዱን፣ አንዴ ሚካኤልን አንዴ ሳጥናኤልን ግራ ቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው። ሳጥናኤል ሐሳቡን ይፎክረው ጀመር።
ሥጋውን በድሏል በእውነት ይህ ፍጡር ምንም የማያውቀው የዋሁን ሥጋውን ለሰው ይምሰል ብቻ ወይ ላይ ጠቅማት ነፍሱን አንገላቷልና ይህንን ውብ ሥጋ ይህንን ውብ ገላውን እግዚአብሔር በጥበብ ነፍስና ሥጋውን በውስጡ አዋህደ ሰተኛ ሁኑን ይዤው ልሂድና ላሳየው ሲኦልን አለና ፎከረ። እንደተገለለ ሚካኤል በተራው ሐሳቡን ቀጠለ። ነፍሱ በምድር ላይ በእውነት ተጨንቃለች። ከዚህ ሥጋ ጋር መኖር አልፈልግም ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለሥጋ እያደላ ቢበድላት መጣች ይኸው አቤት ብላ። የምድሩ ስቃይዋ መከራ ፍዳዋ ይበቃታልና ነፍሱን ከሥጋዋ በዚህ በፍጡር ውስጥ አንድ ላይ አኑረው ስጠኝ ይዤው ልሂድ ገነት ይሁን ቦታው አለና ቁጭ አለ ሚካኤል በፈንታው። እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው። ለማን እንደሚሰጥ ብይኑ አስጨነቀው። አሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ ለሥጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ ያለ ፍርዱን በእግዚአብሔር አማርኛ እንዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ እጠራጠር ጀመር። ነፍስና ሥጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅት? ሥጋህን በድለ ለነፍስህ አላደላ፣ ነፍስህን አጉድፈ ሥጋህን አልጠቀምህ። ለሲኦል አትመጥን፣ ለገነት አትበቃ፣ ለፍርድ ማትመች አስቸጋሪ ነገር አወዛጋቢ ቃ ነህና ሂድ በቃ። ሄደ ዘላለም ኑር ከመጣህበቱ፣ ሥጋህን ሳጥናኤል ይውሰደው ወደ ርስቱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። ሰባተኛው ችሎት ይህም ፍርድ አግኝቼ ሥጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ሥጋ አለ ነፍስ እንድኖር ፈቅዶልኝ ባዶን ሂድ ብሎኝ ባዶዬን መጣሁኝ ይላል። ጌትነትን ነው ይሄ ፍልስፍና አይደለም። ተባረክ እጅህን ቁርጥማት አይንካው ነው የሚባለው። ድንግሽ ምን ነው አልገባህም እንዴ? እየገባኝ ነበር መሀል ላይ እኮ አጋፊ ገብቶኝ እኮ እየገባኝ ከባድ ነው አጋፊ ከባድ ነው መሀል ላይ ገብቶኝ። አንተ ከገባህማ ከባድ አይደለም እንዴ? ምን ማለት ነው አጋፊ? እኔ መሀል ላይ በእግዚአብሔር ቋንቋ በሰው ቋንቋ እግዚአብሔር አማርኛ ምናምን የሚለው ነው እንጂ አልገባኝ። ለነፍስም ለሥጋም አልሆናችሁም ነው የሚለው አይደል እንዴ? ገብቶኛል። እኔ እሱ እኮ ገብቶኛል። ታዲያሽ እንዴት እንኑር? ለነፍስም ለሥጋም አልኖራችሁም ካለ እንዴት እንኑር? እሺ መልሳለሁ። ጌትነት መልሳለሁ። እንስማ ነው ሲኖሩ ይላል። አየህ አሁን ልብ ብለህ አዳምጥ። ነው ሲኖሩ ከዘመን ልቃቂት ዘመን ተተርትሮ ጊዜን ጊዜ አርግዞት ቀን በቀን ተቋጥሮ ተወለደ አስልቶ ዓመት ቆጥሮ በከርሞ ሊቀበር ያምና ልጅ ዘንድሮ ካደይ አበባ ጋር በውብ ተስፋ አብቦ ቅንነት ደግነት በጎነት ደርቦ የጨቀየ መንፈስ በአዲስ ራእይ አጥቦ የተበተነ ዘር በነዶ ሰብስቦ ነው ሲኖሩ ውብ ሕይወት ሲመሩ ከርሞ የማይፈራርስ ሐውልት እየሰሩ የድንቁርና እባጭ በእውቀት አስተንፍሶ አንድነት ዘምሮ ሰላም አወድሶ መኖር እንጂ ፍቺው ፍቅርን ባንድ ለብሶ ዘመንማ ያልፋል ዘመኑን ጨርሶ ከሻገተ ሐሳብ ራስን አላቆ የጥላቻ አረንቋ ከህሊና አድርቆ በፍቅር እምነት ጸበል ሕይወትን አጥምቆ ከራስ መራራቅን መጠራጠርን ፍቆ ነው ሲኖሩ በሐቅ እየሰሩ
ትውልድ የሚያኮራ ታሪክ እያኖሩ ከራስ ጋር ተዋዶ ከራስ ጋር ታርቆ እኔ ማነኝ ብሎ ራስን ጠይቆ መኖር እንጂ ፍቺው ማንነትን አውቆ ጊዜማ ይሄዳል ጊዜውን ጠብቆ ይላላ ጌትሽ። ጌትነት እንዲያው አሁን ገጠማት ነው ሲኖሩ ፍቅር እየዘሩ ስራ ያከበሩ። አቤት አቤት አቤት! አሁን ጻፈ። እንኳን ተሸለመ አጋፊ ቦን ደስ ብሎኛል። አጋፊዬ ወይ ጥንቅሽ 50 ብር ይኖራል።